ጥቂት የማይባሉ የኢትዮጵያን ዩቲዩበሮች በወር ከትንሹ 10,000 ብር ጀምሮ እስከ ትልቁ 2-3 ሚሊዮን ብር በየወሩ ወደ ካዝናቸው ያስገባሉ። በዛሬው ቪዲዮአችን 5 የዩቲዩብ ቻናል መርጠን በወር ስንት እንደሚያገኙ አብረን እናያለን። ዩቲዩበር አሌቲዩብ፣ አብሬሎ ኤችዲ፣ ሴይፉ ቤቢኤስ እና ዮናስ ሞ የተባሉትን 5 የኢትዮጵያን ዩቲዩበሮች ቻናል አብረን እንገመግማለን። በተጨማሪ ደግሞ በየትኛው ኮንተንት እና በስንት ቪው ነው ዩቲዩብ አሪፍ የሚከፍለው የሚለውን ደግሞ አብረን እናነጻጽራለን። ሰላም ጤና ይስጥልን ክቡራን የቻናሌ ቤተሰቦች እንደምን ቆያችሁ? ወደ ዛሬው ቪዲዮ ከመሄዳችን በፊት ቪዲዮውን ላይክ በማድረግ እንጀምራለን። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ በመጀመሪያነት የአሌቲዩብን እናያለን። አሌቲዩብ ላይ ከ411,000 በላይ ሰብስክራይበር አለው። በተጨማሪ ደግሞ ከ279 ቪዲዮ በላይ አፕሎድ ተደርጓል። በቀጣይነት ደግሞ እንደምትመለከቱት ዩቲዩበር ላይ ከ290,000 በላይ ሰብስክራይበር አለው። በተጨማሪ ደግሞ ከ119 ቪዲዮ በላይ ተፈስቷል። ቪውን መመልከት ትችላላችሁ። በተጨማሪ ደግሞ አብሬሎ ኤችዲ ላይ እንደምትመለከቱት ከ356,000 በላይ ሰብስክራይበር አለው። በተጨማሪ ደግሞ ከ400 ቪዲዮ በላይ አፕሎድ ተደርጓል። ዮናስ ሞለን እንደምትመለከቱት 341,000 ሰብስክራይበር አለው። 325 ቪዲዮ በላይ አፕሎድ ተደርጓል። ስለዚህ የሁሉንም ቪው እናንተ መመልከት ትችላላችሁ። በየትኛው ኮንተንት ነው አሪፍ የሚከፍለውን የሚለውን ደግሞ አብረን እናያለን። ስለዚህ በቀጥታ አሁን የአሌቲዩብን አብረን እናያለን በወር ስንት እንደሚያገኝ። እዚህ ጋር እንደምትመለከቱት አሌቲዩብ ብሎ ዩቲዩብ ከጀመረ አንስቶ ከ270 ቪዲዮ በላይ ጭኗል። በነዛ ቪዲዮዎች ደግሞ ከ55 ሚሊዮን ቪው በላይ አግኝቷል። ስለዚህ አሌቲዩብ በወር ከ609 እስከ 9,700 ዶላር በወር ያገኛል ተብሎ ይገመታል። እንደምትመለከቱት የአሌቲዩብ በቻናል ደረጃ ከ251,000ኛ ላይ ይገኛል። እንደምትመለከቱት በዓለም አቀፍ ካሉት የዩቲዩብ ቻናሎች መካከል የአሌቲዩብ 251,000ኛ ላይ ይገኛል። በተጨማሪ ደግሞ በሰብስክራይበር ደረጃ 1957ኛ ላይ ይገኛል። በቪው ደረጃ ደግሞ ከ320,965ኛ ላይ ይገኛል። ስለዚህ አሌቲዩብ በወር በትንሹ ዩቲዩብ ቪዲዮ ባይሰራ ራሱ ከ700 እስከ 1,000 ዶላር ያለምንም ቪዲዮ ባይሰራ ራሱ እንደሚያገኝ እዚህ ጋር ተቀምጧል። ስለዚህ በአንድ ቪዲዮ አሌቲዩብ ከ40 እስከ 50 ዶላር ሊያገኝ ይችላል። ስለዚህ ይሄን በኢትዮጵያ ስታሰሉ በትንሹ በወር ከ700,000 ብር በላይ ያገኛል። አሁን ደግሞ የዮናስ ሞ ቻናል እናያለን። ዮናስ ሞ ቪዲዮ ከጀመረ አንስቶ ወይም ዩቲዩብ ከጀመረ አንስቶ ከ325 ቪዲዮ በላይ አፕሎድ አድርጓል። በነዛ ቪዲዮዎች ደግሞ ከ14 ሚሊዮን ቪው በላይ አግኝቷል። አሁን ደግሞ በዚህ ላይ ከ340,000 በላይ ሰብስክራይበር አለው። ዮናስ ሞ በወር ከ322 እስከ 5,300 ዶላር ይሰራል ተብሎ እዚህ ጋር ተቀምጧል። ያ ማለት ዮናስ ሞ ምንም ቪዲዮ ሳይሰራ ራሱ በወር ከ500 እስከ 1,000 ዶላር ሊሰራ ይችላል። ቪዲዮ እየሰራ ደግሞ ከ5,000 እስከ 6,000 ዶላር በወር ይሰራል። ያ ደግሞ በኢትዮጵያ ሲተመን ምን ብትማር ነው ይሄን በወር በኢትዮጵያ ደሞዝ የምታገኘው? አይሆንም። ኢትዮጵያ ላይ ይሄን ማግኘት ምንም ብትማር አይሆንም ጀለስ። ስለዚህ ዩቲዩብ ጀምር አሁኑኑ ተነስ። ዮናስ ሞ በአንድ ቪዲዮ ከ10 እስከ 50 ዶላር በአንድ ቪዲዮ ያገኛል። ስለዚህ ሁላችሁም ዩቲዩብ መጀመር አለባችሁ። እንደምትመለከቱት ዮናስ ሞ ምንም ቪዲዮ ሳይሰራ በወር ከ1,000 ዶላር በላይ መስራት ይችላል እያለ ነው። እዚህ ጋር ሶሻል ቪውን ያሳያል። በወር ምን አይነት ቪው እንደሚያገኝ እዚህ ጋር አንዳንዴ ይቀንሳል፣ አንዳንዴ ደግሞ ላይ ይወጣል። ስለዚህ የዩቲዩብ ቻናሉ ይሄን ይመስላል። አሁን ደግሞ በቀጥታ ወደ አብሬሎ ኤችዲ እንሄዳለን። አብሪሽ ደግሞ ዩቲዩብ ከጀመረ አንስቶ ከ424 ቪዲዮ በላይ ጭኗል። በዛ ቪዲዮ ደግሞ ከ42 ሚሊዮን ቪው በላይ አግኝቷል። ደረጃውን ስንመለከት ደግሞ በቻናል ደረጃ 801,000ኛ ላይ ይገኛል። በሰብስክራይበር ደረጃ 2,000ኛ ላይ ይገኛል። በወር ምንም ቪዲዮ ሳይሰራ ከ55 ዶላር በላይ ያገኛል። ቪዲዮ እየሰራ ደግሞ ከ876 ዶላር በላይ ያገኛል። ስለዚህ ይህም ቻናል በወር ከ500,000 እስከ 600,000 ሊያገኝ ይችላል ተብሎ እዚህ ጋር ተደርጓል። በአንድ ቪዲዮ ደግሞ ከ10 እና ከዛ በላይ ዶላሮችን ከአንድ ቪዲዮ ያገኛል። አሌቲዩብ ላይ ካያችሁ ደግሞ አሌቲዩብ ከ20 እና እስከ 50 ዶላር በአንድ ቪዲዮ ያገኛል። ያ የሆነበት ምክንያት አሌቲዩብ ዴሊ ማለት ይቻላል በየቀኑ ወይም ሳይጠፋ ቪዲዮ እየፈሰተ ይገኛል። አብሬሎ ደግሞ እየጠፋ አንዳንዴ እየመጣ ነው። ከወር ቢያንስ አንድ ጊዜና 2 ጊዜ ብቻ ነው ቪዲዮ አፕሎድ የሚያደርገው። አሌቲዩብ ግን በወር ከ8 እና 10 ጊዜ በላይ ቪዲዮ ይፈስታል። ያ ማለት ደግሞ ቪውን ይጨምርለታል። አብሬሎ
ኤችዲ በወር ከ876 $ በላይ ያገኛል። አሁን ደግሞ ዩቲዩበርን እናያለን። ዩቲዩበር ደግሞ ከ136 ቪዲዮ በላይ አፕሎድ አድርጓል። ከ290,000 በላይ ሳብስክራይበር ያለው ከ18 ሚሊዮን በላይ ቪው አግኝቷል። እስካሁን ባለው ደረጃ ደግሞ ይሄ ቻናል እንደምትመለከቱት ከ151,000 እስከ 2,400 $ በወር ይሰራል። ምንም ቪዲዮ ሳይሰራ ከ150 እስከ 2,400 $ በወር ይሰራል ማለት ነው። ይሄ ቻናል ደግሞ የቢዝነስ ወይም የቴክ ኮንተንት ነው። የቴክ ኮንተንቶች ደግሞ ብዙ ብር በመስራት ይታወቃሉ። እዚህ ጋር ቪውን እንደምትመለከቱት በጣም ወርዶ እየመጣ አሁን እዚህ አካባቢ ደግሞ ቫይራል ይወጣል። ስለዚህ ቪዲዮ መልቀቅ በጣም አሪፍ እንደሆነ እዚህ ጋር እናስተውላለን። በመጨረሻ ደግሞ በኢቢኤስ የራሱን ሾው የሚያቀርቡን ሰይፉን እናያለን። ስለዚህ የሰይፉ ኦን ኢቢኤስ ቻናል እንደምትመለከቱት በጣም ብዙ ተመልካች ያለው ቻናል ነው። እዚህ ጋር አሁን በዚህ ሰዓት የመቅዶኒያ ዝግጅት እየተደረገ ይገኛል። በዚህም በየቀኑ ከ2 እና 3 ቪዲዮ በላይ እየተፈሰተ ይገኛል። በተጨማሪ ደግሞ ከዚህ በፊት የተለቀቁ ቪዲዮዎች አንዳንድ ቪዲዮዎች ደግሞ በጣም ቫይራል ይወጣሉ። እስከ 1 ሚሊዮን 2 ሚሊዮን ቪው ያገኛሉ። በትንሹ ደግሞ በአቨሬጅ ስናሰላ ከ100,000 በታች ቪዲዮ ቪው አያገኝም። ስለዚህ ይሄ ቻናል እንደምትመለከቱት እስካሁን ባለው ደረጃ ደግሞ ከ2,000 በላይ ቪዲዮዎችን አፕሎድ አድርጓል። ከ1.9 ሚሊዮን በላይ ሰብስክራይበር አለው። በዛ በተጨማሪ ደግሞ ከ470 ሚሊዮን ቪው በላይ እይታ አግኝቷል እስካሁን ባለው ደረጃ ማለት። ስለዚህ ይሄ ቻናል ከሁሉም ይበልጣል ማለት ነው። ምንም ቪዲዮ ሳይሰራ ከ2,000 እስከ 3,000 $ ያገኛል። ቪዲዮ እየሰራ ደግሞ በወር እስከ 37,000 $ ያገኛል ማለት ነው። ይህ ማለት በኢትዮጵያ ስናሰራ እስከ 4-5 ሚሊዮን ብር ይጠጋል። ስለዚህ ሰይፉ ከሁሉም ዩቲዩበሮች ኢትዮጵያ ላይ ካሉ ዩቲዩበሮች በወር የሚያገኘው ይበልጣል ማለት ነው። ስለዚህ ከዩቲዩብ ብቻ ሰይፉ በወር እስከ 4 እና 3 ሚሊዮን ብር ያገኛል። እናንተ ምን ትሰራላችሁ? ተነሱ፣ ዩቲዩብ አሁኑ ጀምሩ። የምሬን ነው የምላችሁ። ዩቲዩብ በጣም እየከፈለ ይገኛል። ስለዚህ የዩቲዩብ ኮርስ ከዚህ በፊት ስላስቀመጥኩኝ ያን ቪዲዮ አይታችሁ ዩቲዩብ መጀመር አለባችሁ። ያለምንም ትምህርት ማስረጃ በዩቲዩብ ብቻ በወር ደሞዝተኛ መሆን እንደምትችሉ በዛሬ ቪዲዮ አይታችኋል። ስለዚህ ሁላችሁም ይህን ቪዲዮ አይታችሁ ዩቲዩብ መጀመር እንዳለባችሁ እንደተገነዘባችሁ አስባለሁ። የዛሬውን ቪዲዮ አይታችሁ ዩቲዩብ ለመጀመር በጣም መነሳሳት አለባችሁ። ስለዚህ ከዚህ በፊት እኔ የሰራሁት ቪዲዮ አለ ዩቲዩብ መጀመር አለባችሁ። ስለዚህ ያን ቪዲዮ በማየት የግድ ዩቲዩብ መጀመር አለባችሁ። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካለ ኮመንት ሴክሽን ለመጻፍ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ እንደ ሰማይ ከዋክብት ብዝት ይበልልኝ። ቻው ቻው።